ነጋዴዎች ከሆናችሁ ኔክሳ ትራከር ውስጥ እንዴት አድርጋችሁ አካውንት መክፈት እንደምትችሉ ላሳያችሁ። ኔክሳ ትራከር ውስጥ ስትገቡ መጀመሪያ የሚመጣላችሁ የኛው ፔጅ ነው። አካውንት ስለሌላችሁ አካውንት ይፍጠር የሚለው ትገቡና ስለኛ የተሰሙ የሚላለ ስለ ኔክሳ ትራከር የት እንደሰማችሁ ከነዚህኞች አንድ ትመርጣላችሁ። ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ አንደኛ ትመርጣላችሁ። እዚህኛው ላይ የድርጅታችሁ ስም ወይ የራሳችሁ ስም ሊሆን ይችላል። ለምሳሌ ጆን ማለት ትችላላችሁ፣ ወይም በድርጅታችሁ ትሬዲንግ ፒኤልሲ ማለት ትችላላችሁ። የድርጅታችሁ ዘርፍ የሚለው እናንተ ነጋዴ ስለሆናችሁ ይሄኛውን ንግድ መምረጥ አለባችሁ። ማኑፋክቸሪንግ ሌላ ሰው ነው፣ ሌላ ፊልድ ነው። እናንተ ነጋዴ ከሆናችሁ ንግድ ላይ ትመርጣላችሁ። ስም የሚለው የእናንተ ስም፣ ስልክ ቁጥር የሚለው የቴሌ ስልክ ቁጥር መሆን አለበት። ይሄኛው የሰፋሪ አይሰራም። የቴሌ እዚህ ጋር ስልክ ቁጥር አላችሁ ትጽፋላችሁ ማለት ነው። ቀጣይ ስትሉት ወደ ስልካችሁ ኮድ ይላክላችኋል። ይሄኛው የኔክሳ ትራከር ቁጥሩ የሚለው ከዛ እሱ እዚህ ጋር ማስገባት ማለት ነው። 57 ታስገባላችሁ። ከዛ ይሄኛው ፓስዋርድ ነው። ከዚህ በኋላ ኔክሳ ትራከር ውስጥ በሌላ ስልክም ቢሆን ወይም ደግሞ ይሄኛው ሎጋውት አድርጋችሁ እንደገና ሎጊን ለማድረግ ፓስዋርድ ስለሚያስፈልጋችሁ ፓስዋርዱ እዚህ ጋር ታስገቡታላችሁ ማለት ነው። የፈለጋችሁን ፓስዋርድ ማስገባት ይችላሉ። ከፈለጋችሁ አንድ ሁለት ማስገባት ይችላላችሁ። ይሄኛው ጨርሳላችሁ። ከዛ ይሄኛው ደግሞ ዋና ሱቃችሁ ነው። መጋዘን ካላችሁ ደግሞ ጀስ ዋና መጋዘናችሁ ስም እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ ቦሌ ዲስክሪፕሽን የሚለው ጀስ ያን ያህል አያስፈልግም። ከፈለጋችሁ ታስገባላችሁ፣ ካልፈለጋችሁ አታስገቡም። መዝገብ ሱለትና ኦልሬዲ አካውንት ከፍታችኋል ማለት ነው። ሽያጭ አለ፣ ግዢ፣ ኤቭሪቲንግ አለ። ከዛ በቀጣይ ቪዲዮ ደግሞ እንዴት አድርጋችሁ ሴትአፕ እንደምታደርጉትና እንዴት አድርጋችሁ እንደምትጀምሩ ደግሞ ላሳያችሁ።